በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የተከበራችሁና የተወደዳችሁ የግብረ ሰናይ ሚዲያ ቤተሰቦች እንደምን አላችሁ? ደህና ናችሁ? እንዴት ናችሁ? ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ውድ ቤተሰቦቼ እንግዲህ እንደምትመለከቱት ሰንበት በሐዋሳ ቅዱስ እግዚአብሔር አብ ደብረ ብርሃን ቤተክርስቲያን እንግዲህ ለተሰንበት ህዝቡ ነው እንግዲህ ወጣ ያለ ቤተክርስቲያን ነው። ግን በጣም እንደዚህ በሚያምርና ደስ በሚል መልኩ ደብረ ዘይትን አክብረናል ማለት ነው። ጅማሬ አይመስልም ብታዩት በቃ የከተማ ሰው ጭንቅንቅ ነው የሚለው በጣም ነው ደስ የሚለው። እና ደብረ ዘይትን እንዴት አሳለፋችሁ ውድ የግብረ ሰናይ ሚዲያዎች? እና ያልኳችሁን ሀሳብ እየተስማማችሁበት ነው? የግብረ ሰናይ ሚዲያ ቤተሰቦች በርታ በሉ፣ ጠንከር በሉ እና ሸር አድርጉ። ደግሞ ሸር እያደረጋችሁ ለወዳጅ ዘመዶቻችን አድርሱልን። ሸር አድርጉ። ሸር ካላደረግን ሌላ ሰው ሊመጣ አይችልም። ስለዚህ ግብረ ሰናይ ሚዲያ ብዙ ስራ ይጠበቅበታል። ስለዚህ ያሰብነው እቅዳችን እንዲሳካ እንዲሟላልን ግብረ ሰናይ ሚዲያን በደንብ እንድታጠናክሩ ነው። እኔ እውነቴን ነው። ያለምንም ምክንያት ሚዲያውን አልከፈትኩትም። ስለዚህ ሀሳባችን መሳካት ስላለበት ግብረ ሰናይ ሚዲያን ሰብስክራይብ አድርጉ። ቤተሰብ የሚሆኑ ሰዎችን እየፈለጋችሁ ጥሩ ጥሩ ቤተሰቦች እንድታደርጉ ሰላም እላለሁ።